ታላቁ አባት ሐጂ ዑመር እንድሪስ አረፉ። የቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት የክቡር ዶክተር ተቀዳሚ ሙፍቲ ሐጂ ዑመር እንድሪስ ወደ አሄራ ሄደዋል። ታላቁ የሃይማኖት አባት ተቀዳሚ ሙፍቲ ሐጂ ዑመር ባጋጠማቸው ሕመም ምክንያት በሕክምና ሲረዱ ቆይተው ትናንት ወደ አሄራ መሄዳቸው ተሰምቷል። የታላቁ አባት የተቀዳሚ ሙፍቲ ሐጂ ዑመር እንድሪስ የቀብር ስነ ስርዓት ዛሬ ሰኞ ከቀኑ 10 ሰዓት ላይ እንደሚፈጸም የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አሳውቋል። ስርዓተ ቀብራቸውን ለማስፈጸም ኮሚቴ ተዋቅሮ እየሰራ ሲሆን ኮሚቴው ከቤተሰቦቻቸው ጋር በመነጋገር በወሰነው መሰረት አጠቃላይ መርሃ ግብሩ ይህን ይመስላል። አንደኛ፣ ሰላተል ጀናዛው ከቀኑ 10 ሰዓት በዙሁር ወቅት ለ40 ዓመታት ባስተማሩበት ፒያሳ በሚገኘው የኑር መስጂድ ይሰገዳል። ሁለተኛ፣ ከቀኑ 8 ሰዓት ጀምሮ በሚሊኒየም አዳራሽ ከፍተኛ የመንግስት ኃላፊዎች በተገኙበት የሽኝት ፕሮግራም ይከናወናል። በሶስተኛ ደረጃ ደግሞ ከቀኑ 10 ሰዓት ላይ የቀብር ስነ ስርዓታቸው ይፈጸማል። እኒህ ታላቅ የሃይማኖት አባት ማረፋቸውን ተከትሎ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃነ ጳጳሳትም ተገኝተዋል። ይህንን የድካም ዓለም ማገልገል ለእርሳቸው እረፍት ቢሆንም ለሀገር ግን ታላቅ ጉዳት ነው ብለዋል ቅዱስነታቸው። እግዚአብሔር በየዘመናቱ አገርን ያለ መካሪ ሕዝብን ያለ ዘካሪ አይተውም። ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በተቀዳሚ ሙፍቲ ሐጂ ዑመር እንድሪስ ረፍት የተሰማቸውን ሐዘን ገልጸዋል። እግዚአብሔር በየዘመናቱ ሀገርን ያለ መካሪ ሕዝብን ያለ ዘካሪ አይተውም ያሉት ቅዱስነታቸው ለዚህም ምስክሩ ታላቁ አረጋዊ የበሳል አእምሮ ባለቤት አገርን የሚወዱ ሕዝባቸውን የሚያከብሩ የተጠቁት ወዳጅ የትውልድ አባት የሆኑት የክብር ዶክትሬት ተቀዳሚ ሙፍቲ ሐጂ ዑመር እንድሪስ ነበሩ ብለዋል። ኢትዮጵያ በጣት ከሚቆጠሩ አረጋውያን አፈማር ከሆኑ መካሪዎቿ መካከል አንዱ የሆኑትን ለመወደድ የታደሉትን የዘመናችን ጌጥ አታለች ሲሉም ነው የተደመጡ። ይህንን የድካም ዓለም ማገልገል ለእርሳቸው ረፍት ቢሆንም ለአገር ግን ታላቅ ጉዳት ከመሆኑ በላይ ዕድሜን ከጥበብ ጋር ያዋሃዱ በሁሉ ዘመን አይገኙምና ሐዘናችን ጥልቅ ነውም ሲሉ ተሰምተዋል። ቅዱስነታቸው ለባለቤቶቻቸው፣ ለእስልምና ሃይማኖት ተከታዮችና ለመላው የኢትዮጵያ ሕዝብ መጽናናትን ተመኝተዋል።